አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም መላይ ሰው ዘር እንዴት ናችሁ? ደህና ናችሁ? ሰብስክራይብ እያደረጋችሁ አበረታቱ። ላይክ ኮሜንትም እንጠብቃለሁ ማለት ነው። ላይካችሁንም እንዳትረሱ፣ አስተያየታችሁንም በኮሜንት አሳውቁኝ ማለት ነው። ዛሬ ደግሞ እራት ለሁለት ሰው የሚሆን በርገር እንሰራለን ማለት ነው። እዚህ በርገር ይሄ በርገሩ የተዘጋጀው ነው ማለት ነው። ወደ ዘይታችን እንጨምራለን። እዚህ ደግሞ ወተት እያፈላን ነው። ለአንድ ሰው ነው ወተቱ። እስከዛ ይሄን እስከሚልልን ድረስ እናዘጋጃለን ሌላው ማቴሪያሉን ማለት ነው። በዚህ ነው የምናዘጋጀው። ቲማቲም አለን እዚህ ደግሞ ሰላጣ አለን ማለት ነው። ከቻፕ እዚህ አዘጋጅተናል። ሁለት አይነት ከቻፕ ቆንጆ በርገር እናዘጋጃለን። አብራችሁን ቆዩ። እዚህ ደግሞ ገልብጠናል ማለት ነው። በዚህ አይነት መንገድ እያበሰልን ነው በርገራችንን። እዚህ ደግሞ ጅብን ይባላል። በዚህ እንጨምራለን ማለት ነው። በርገር ላይ የሚጨመር ነው። ያለን ወደፊት ማለት ነው። ደርሶልናል ይሄ ዳቦችን በዚህ መንገድ ተዘጋጅቷል። መጀመሪያ በርገራችን እናደርጋለን። ተቆርጦ ነው። ከዛ ካቻፓችን እናደርጋለን። ብዙ ጣፋጭ ነው ይሄ በጣም። ከዛ ቲማቲማችንን አንድ በቃዋል። ቲማቲም ትልቅ ስለሆነ ከዛ ሰላጣችንን እናደርጋለን። መጨረሻ ላይ ጅብናችንን እናደርጋለን ማለት ነው። ቆንጆ በርገር ሰራን ማለት ነው። እዚህ ደግሞ ህርድ በሌለው ዳቦ ልንሰራ ነው ማለት ነው። ይሄ ህርድ አለው። ይሄ ደግሞ ህርድ የሌለው ነው። ያ ኩርኩም ማለት ነው። መጨረሻ ላይ ይሄንን አደረግን ጅብኑን። ይሄኛው ኩርኩም የሌለው ሰራን ማለት ነው። ትንሽ ትኩስ እንዲሆንልን ሞቅ አድርገነዋል። እንደዚህ ማለት ነው። ቅመሞችዬ በዚህ መንገድ ጨርሰናል በርገራችንን ለራት ለሁለት ሰው ነው ማለት ነው። እዚህ ደግሞ ወተት በማር አምጥቻለሁ። የፈላ ወተት በማር ማለት ነው። የፈላ ወተት በማር ቆንጆ ነው። ማታ ጠጥታችሁ ብተኙ ማለት ነው። ድክም ብሏችሁ የዋለውን ዛል ብሎ የዋለውን በስራ የዋለውን ሰውነት ያፍታታል፣ ይጠግናል። ለአጥንት ጥንካሬ አሪፍ ነው ወተት ማለት ነው። ስለዚህ በተገኘው ራሳችሁን ተንከባከቡ ቅመሞችዬ።
ራስን መጠበቅ ግድ ነው ማለት ነው። የዛሬው እራት ይሄን ይመስላል። ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ አስተያየታችሁንም በኮሜንት አስቀምጡልኝ፣ አበረታቱኝ ማለት ነው። አመሰግናለሁ። ብስሚላህ ማሻአላህ ተባረክ ረህማን። ቆንጆና ጣፋጭ ነው። ወተት በማር መጠጣት ንጹህ እንቅልፍ እንዲወስደን ያደርጋል ማለት ነው። እንቅልፍ አልወስዳችሁ ያለ ካለ ወተት በማር ማታ ጠጥታችሁ ሞክሩት ማለት ነው። ኢንሻአላህ ይወስዳችኋል። ማሻአላህ